ወታደሩ ድንገት ሲነሳ በጣም ብዙ ዞምቢዎች በድንገት መጥተዋል ማለት ነው። ከዛ ወደ እሱ የሮጡ ይገኙ ነበር በድንገት ሲመለከት። ከዛ መሳሪያውን ይዞ መሮጥ ጀምራለሁ ወደ አባላቶቹ ማለት ነው። ወደ አባላቶቹ ስለወጥ ደግሞ ሁላቸውም የግሩፓቸው አንድ ሄሊኮፕተር ያለችው እሷም ተበላሽታ እሷን ነገር እያስተካከሉ ነበር ማለት ነው። እሷም ቶሎ ሊስተካከል ብላ እያሰቃያቸው ነበር። እሱም ቶሎ መስተካከል እንዳለበትና ከዚህ መሄድ እንዳለባቸው አለበለዚያ ደግሞ ሁላቸውም እንደመጠፉ ይነግራቸዋል ማለት ነው። በጣም ታገሉ፣ በትዕግስት በጣም ታገሉ። 2 ሰዓት ከምናምን ከፈጀ በኋላ ሄሊኮፕተሩ ሰራ። ከዛ ግን እንትኖቹ አልሽከረከራሉ ማለት ነው። መሽከርከር ያለበት ከዛ ራሳቸው ወርደው ማሽከርከር ጀምሩ ማለት ነው። እንደምትመለከቱት ያው ማሽከርከር ጀመሩ። ከዛ በኋላ አንዱ የተኮሳ ነበር፣ ሁላቸውም ወጡ። ከዛ ሄሊኮፕተሩ መንቀሳቀስ ሲጀምር ትንሽ የሰራ መሰላቸው፣ ነፍሳቸውም የተረፈች መስሏቸው መሳቅ ጀመሩ ማለት ነው። ሄሊኮፕተሩ እንደምትመለከቱት እየሄደ ነው፣ ግን መነሳት አልቻለም። ለመነሳት በጣም ብዙ ኃይል ያስፈልጓል፣ የሚገፋውን ኃይል ፈልጓል ማለት ነው። ዞምቢዎቹ ደግሞ ደርሶባቸው ከኋላቸው ተከትለው ነበር። በድንገት ግን ያልጠበቁት ነገር ነው የገጠማቸው ማለት ነው። ሄሊኮፕተሩ አልተነሳም ነበር። ከኋላ ሳያውቁ ድንገት ወጥቶባቸዋል ማለት ነው አንዱ ዞምቢ